ዘርህ እንዲህ በዋዛ አይሆንም አለው። ዘርህ አይሆንም አለው፣ አይቀጥልም አለው። ስንት ዓመት? 400 ዓመት ይገዛል። አብርሃም መስዋዕትን ትቶ ዘሮቹ 400 ዓመት እንዲገዙ፣ ዘሮቹ 400 ዓመት በባርነት እንዲኖሩ ምን አደረገ? አስደረገ። ከዛ መስዋዕቱን ካቀረበ በኋላ ሚስጥሩን ነገረው። ዘሮች እንደዚህ ይገዛሉ እወቅ አለው። ነገር ግን ተገዝተው ብቻ አይኖሩም አለው። ተገዝተው አይኖሩም፣ ይወጣሉ ከዛ ነው። 400 ዓመት እህትና ወንድሞች፣ በ400 ዓመት በኋላ ይነሳሉ። እነሱም አሁን አንተ የምትላትን ምድር ይወርሳሉ። ባረካቸዋለሁ ከእንደገና። አያችሁ፣ መስዋዕታችሁን ባለማቅረባታችሁ እግዚአብሔር የነገራችሁን እግዚአብሔር እሰጣችኋለሁ ያላችሁን ነገር እየጠበቃችሁ መስዋዕታችሁን ትታችሁ ያላችሁ ሰዎች ዛሬ እግዚአብሔር ጄኔሬሽናችሁን ምን ሊያደርግ? ጄኔሬሽናችሁን ሊያስመልጥ ዛሬ እግዚአብሔር ትውልዳችሁን ሊያስመልጥ ዛሬ እንደዚህ በልልኝ አለኝ። መሰዊያችሁን ከእንደገና ሰው መሰዊያችሁን ከእንደገና ምን አድርጉ? አምጡ። እግዚአብሔር መሰዊያውን ካበጀ በኋላ እግዚአብሔር መሰዊያውን ካሳየው በኋላ ምን አደርግልኛለሁ? እንግዲያውስ የምታባረርልኝ ነገር አለው። አሞራውን ማባረር ቻለ አብርሃም። እንቅልፍተኛ አብርሃም ከዛ በኋላ እንቅልፍ ከተኛ በኋላ በጀነሬሽኑ የሚመጣውን ችግርና መከራ አሳወቀው። እህትና ወንድሞቼ ዛሬ እግዚአብሔር እንደዚህ ይላችኋል። ዛሬ እግዚአብሔር ለእናንተ እንደዚህ ይላል። መሰዊያችሁን ትታችሁ እግዚአብሔርን የምትጠይቁ የእግዚአብሔር ወንድና ሴት ልጆች ዛሬ በእግዚአብሔር ፊት ሁኑ። ዛሬ እግዚአብሔርን ጠይቁ። እግዚአብሔር አሞራው መጥቶ አብርሃም ማባረር እንደቻለ፣ አሞራውን ከቤቱ ማባረር እንደቻለ የተነገረለትን እግዚአብሔር የነገረውን እሰጥሃለሁ ያለውን ነገር አዘግይቶበት ነገር ግን እግዚአብሔር ጋር ከእንደገና መጥቶ ሲጠይቀው እንግዲያውስ መሰዊያውን አምጣልኝ የሚሆነውን ነገር እነግርሃለሁ አለው። እግዚአብሔር ያንን ነገር አደረገ። አያችሁ፣ ብዙ ሰዎች እግዚአብሔር ሊያስመልጣቸው ዝም ይላቸዋል። ብዙ ሰዎች እግዚአብሔር ሊያወጣቸው ዝም ይላቸዋል። ነገር ግን መስዋዕቱን ካመጣለት በኋላ ጄኔሬሽኑ የሚደርስበትን መከራና ችግር ከደረሰው በኋላ ከነገረው በኋላ እግዚአብሔር እንደዚህ አለው፣ በነገርኩ ብቻ አይሁንም አለው። ዘሮች 400 ዓመት ከተገዙ በኋላ ከዛ በኋላ ምድርን ይወርሳሉ አለ። ከዛ በኋላ ምን ይወርሳሉ አለ? ጄኔሬሽንን ይወርሳሉ አለ። ግን ይሄ ብቻ አይበቃም አለ። አሁን ዛሬን የምናገረው በእግዚአብሔር ፊት የምትለምኑት ያላችሁ እግዚአብሔር የተናገርከው ነገር የታለ እያላችሁ እግዚአብሔርን የምትጠይቁ ሰዎች ዛሬ መስዋዕታችሁን ምን አድርጉ? ከእንደገና ሰው ምንን ማባረር ቻሉ? ክፋታችሁን ማባረር ቻሉ። ጸሎታችሁ እንዳይሰማ ያደረገው አሞራው፣ ጸሎታችሁ እንዳይሰማ ያደረገው ክፉ፣ ጸሎታችሁ